ሰላም ተመልካቾቻችን፣ ዛሬ ጥንታዊቷና በታሪካዊቷ ጎንደር ከተማ ስለሚገኘው ከ400 ዓመት በላይ ስላስቆጠረው ትልቅ ተክል እነግራችኋለሁ። አብራችሁ ቁጥራቸው ከ40 በላይ የሚሆኑ ሰፋፊና እድሜ ጠገብ ዋርካዎች ይገኛሉ። ከነዚህ መካከል ግን ጃን ተከል ዋርካ ከ400 ዓመት በላይ ያስቆጠረ የእድሜ ባለጸጋ ዋርካ ተክል ወይም ዛፍ ነው። ጃን ማለት ትልቅ ማለት ሲሆን ጃን ተከል ማለት ትልቅ የተከለው ማለት እንደሆነ ታሪክ ይነግረናል። ጃን ተከል ዋርካ አጼ ፋሲል ቤተመንግስታቸውን ከማሳነጻቸው በፊት ድንኳን አስተክለው ተቀምጠውበት እንደነበር ይነገራል። በታላቁ የአጼ ፋሲል ቤተመንግስት ከ12ቱ በሮች መካከል የነገስታት መግቢያ ተብሎ በሚጠራው ፊት በር ሲወጡ ቀድመው የሚያገኙት ወይም የሚያዩት አደባባይ ኢየሱስ ቤተክርስቲያንና ታላቁ ጃን ተከል ዋርካን ነው። ጃን ተከል ዋርካ ጎንደር ከተማ ለየት ያለ ትርጉም አለው። ጃን ተከል ዋርካ ብቻ አይደለም፣ አዋፍ የሚኖሩበት፣ በማለዳና በምሽት የሚዘምሩበት፣ ጥላ ብቻ አይደለም የደከማቸው የሚያርፉበት፣ ፍቅረኞች ፍቅራቸውን የሚያጸኑበት፣ ቃል የሚገባቡበት ዛፍ ብቻም አይደለም በተመቸ ጊዜ የሚቆርጡት። ጃን ተከል ታሪክ ነው። ነገስታቱ ዙፋናቸውን አስቀምጠው በክብር የታዩበት። ጃን ተከል የታላቅነት መገለጫ ነው። ታላላቆቹ ታላቅ ነገር የተማሩበት፣ የፍትህ ማረፊያ ነው። መልካም ፍርድ የተፈረደበት፣ ለሀገር እድገት መሰረት የሆኑ ሀሳቦች የተነሱበት። ጃን ተከል የፍቅርና የስልጣኔ መገለጫ ነው። የሀገር ጥያቄዎች በውይይት የተፈቱበት። ጃን ተከል የጎንደር ታሪክ ነጋሪ አይደለም፣ የሀገር ታሪክ ነጋሪ ነው። አጼ ፋሲል የጎንደር ንጉስ አይደሉም፣ የኢትዮጵያ ንጉስ ናቸው። ጃን ተከል ህዝብና ንጉስ፣ መኳንንትና መሳፍንት፣ ሊቃውንትና የጦር አበጋዞች፣ አዝማሪዎች፣ ነጋዴዎች በአንድ ላይ የሚሰባሰቡበት፣ ፍትህና ፍርድ የሚያዩበት ታላቅ ስፍራ ነው። የሰው ልጅ በስኬት ጎዳናው ትልቅ ተግባሩ ያማረ መኖሪያ ቤት ነው። ታማኝነትና ውበት በአንድ ቦታ ላይ ማግኘት አስቸጋሪ ነው። በተለያዩ ዲዛይኖች በመሰራት ላይ ያሉ ጥራታቸውን የጠበቁ መኖሪያ ቤቶች ፊሶን ሪል ስቴት ሁሉንም በአንድ ላይ ጠቅልሎ ይዟል። ጥራትና ውበት የታማኝነታችን መገለጫ ናቸው። ጃን ተከል ዋርካ ስር እትብቴ ተቀብሮ ልቤ ጎንደር ይላል የትም ዞሮ ዞሮ እንዳለ ዘፋኟ በውበትና በግርማው የሚጠራ ጎንደርን ያየ ሁሉ ሲያስታውሰው የሚኖር ጎንደርን ለማየት ያሰበ ሁሉ ያዩ ዘንድ የሚመኘው ታላቅ ዋርካ ነው። ተመልካቾቻችን ወደ ጎንደር ሲዘልቁ ጃን ተከል ይሄዱ፣ ከጥላው አርፈው የታላላቆቹን ታሪክ ይወቁበት፣ የኃያላኑን ዘመን ያስታውሱበት፣ አብሮ የመኖር መልካሙን ትዝታ ይገብዩበት፣ ፍቅርና አንድነትን ይማሩበት እላለሁ። ቤተሰቦቻችን በሚቀጥለው ሌላ ታሪክ ይዤላችሁ ቀርባለሁ። ሰላም።